ሰላም እንዴት ናችሁ? እኔ ደህና ነኝ። ስሜ ትዕግስት እባላለሁ። የምኖረው ኤምሬት ነው ወይም ደግሞ ዱባይ ነው ማለት ነው። ይህን መልእክት እንዲደርስልኝ የምፈልገው ብዛት ሁሉም ጋር ቢደርስልኝ ደስ ይለኛል፣ ግን ብዛት ኢትዮጵያ ውስጥ ያሉ ዩቲዩበሮች እና ቲክቶከሮች መልእክቱን አድርሱልኝ ፕሊዝ። ምክንያቱም በጣም ጨንቆኛል ስላችሁ የእውነት ጨንቆኛል ማለት ነው። ኢትዮጵያ መምጣት እፈልጋለሁ ማለት እዚህ ብዙ ያልተሳካልኝ ነገር አለ። ስራ የለኝም፣ ረጅም ጊዜ ነው ስራ ከፈታሁ። ወረቀት ተበላሽቶብኛል። ህይወት በጭራሽ መስመሯ ውስጥ ልታስገባኝ አልቻለችም እና በጣም ከብዶኛል። ታውቃላችሁ፣ ቀን እና ሌሊት ተዛብቶብኛል ማለት ነው። በቃ ማለት በጣም ነው የጨነቀኝ እውነት ማለት ነው። እና ዛሬ ጨክኜ ይሄን ውሳኔ ሊወስን የቻልኩት በሞትና በህይወት መሀል ነው ያለሁት። በማጣትና በማግኘት ውጣ ውረድ ውስጥ እዚህ ሀገር ላይ ስታሳልፉ የእናት ልጅ ከጎን የለም። አክስታችሁ አጎታችሁ ጋር ሄዳችሁ ችግራችሁን አተነፍሱም እና ሁልጊዜ እራሳችሁ ናችሁ ለራሳችሁ ያላችሁት። ስለዚህ ከራሴ ጋር ተማከርኩኝ እና ወደ ሀገሬ መግባት አለብኝ። ይሄን ጭንቅ ማሳለፍ የለብኝም። ምክንያቱም ሰርቼ ነገር የተሻለ ህይወት፣ ይሄ ህይወት ለኔ አይገባኝም። ስለዚህ የተሻለ ህይወት አለኝ ብዬ አሰብኩኝና ይሄን ቪዲዮ ለመስራት ተገደድኩ ማለት ነው። እና ወደ ሀገሬ መምጣት ፈልጋለሁ። መጥፎ ውሳኔዎች እንዳልወስን የሚያደርገኝ ብዙ ነገር አለኝ። እናት አለኝ፣ አባት አለኝ፣ እህት አለኝ፣ ወንድም አለኝ፣ ልጅ አለኝ፣ ህይወት አለኝ እና ቤተሰቦቼ ከኔ ብዙ ነገር ይጠብቃሉ። ታውቃላችሁ፣ ውጭ ሀገር ያለ ሰው ሁሉ የተቸገረ አይመስላቸውም እና ብዙ ነገር ይጠብቃሉ፣ ብዙዎቹ ማለት ነው። ያሉት ቤተሰቦቼ ከቁጥር ሳይጎሉብኝ ወደ እናቴ ቤት መመለስ ፈልጋለሁ። የእናቴ ልጅ ካጣሁት 1 አመት ሆኖኛል። ቢያንስ አላስቀበርኩትም እና አመቱ ሙሉ ውስጤ ላይ ደብቄው ብቻዬ ነው ማለቅሰው። ስለዚህ ሙት አመቱ ላይ መገኘት ፈልጋለሁ። ነሐሴ መጣና ድብን 1 አመቱ መጣ ብቻዬ ሳለቅስ ማለት ነው እና ቢያንስ የእናቴ ልጅ መቃብር ላይ ቆሜ ማልቀስ ፈልጋለሁ። የቀሩትን ቤተሰቦቼን ሳላጣቸው በሰላም ወደ ሀገሬ መመለስ ፈልጋለሁ። ምክንያቱም ይህ ሀገር አልሆነልኝም ለእኔ ማለት ነው። ከዚህ ሀገር ያተረፍኩት ነገር ቢኖር ጭንቀት፣ ድብርት፣ የማላውቀው ስሜት እና ደግሞ መጥቼም ምንም ለቤተሰቦቼ ሳላተርፍ በእናቴ ልጅ መቃብር እንኳን መቆም አልቻልኩም። ኢትዮጵያ መግባት ፈልጋለሁ፣ መስራት ፈልጋለሁ፣ ከልጄ ጋር መሆን ፈልጋለሁ። ድሮ ብዙ ሰዎች ራሳቸውን አጠፉ። አንድ ሴት ልጅ ራሷን ከፎቅ ወረወረች ሲባል ለምን እላለሁ፣ ግን ህይወቱ በራሱ ያስመርራል እዚህ ሀገር ማለት ነው። እና እኔ ደግሞ እንደዚህ አይነት ውሳኔ መወሰን አልፈልግም። ምናልባት ከብዙዎቹ ጥቂቶቹ ይህን ስሜት እያሳለፋችሁ ካላችሁ ወደ ሀገራችን ብንገባ ይሻላል እላለሁ። በእውነት በጣም ከባድ ነው። ብዙዎቹ እዚህ ሀገር የማይሆን ህይወት ውስጥ የሚገቡት፣ ሱስ ውስጥ የሚገቡት፣ በዝሙት ህይወት ውስጥ የሚገቡት ወዶ አይደለም እና እኔ ደግሞ እንደዚህ የረከሰ ቦታ መገኘት አልፈልግም። ራሴን ማርከስ አልፈልግም። ምክንያቱም የምኖርላቸው ብዙ ሰዎች አሉ እና ደግሞ ብታመም ሐኪም ቤት መሄድ አልፈልግም፣ ጸበል እንጂ። የሆነ ነገር ጭንቀት ቢመጣ ተነስቼ የሆነ ገዳም ሄጄ አልቅሼ ይወጣልኛል። እዚህ ግን ከቤት መውጣት አልችልም፣ ምክንያቱም ህገወጥ ነኝ። የሆነ ቦታ ታዝሬ የተቀመጥኩ ሰው ነኝ። ሰልችቶኛል፣ በጣም ነው የሰለቸኝ።
በጣም ሰልችቶኛል። ለእናቴ ችግር መናገር አልችልም። ለእሷ ጥቻለሁ አልላትም፣ እርቦኛል አልላት፣ ጨንቆኛል አልላት። ምክንያቱም እናት ነች። አባቴ ደግሞ ታማሚ ነው። እሱ ደግሞ እንደዚህ ሆኜ ያለው ካሉ ዛሬውኑ ነይ ነው የሚለኝ። ቀላል ነገር አይደለም። የወጡበት ሀገር መመለስ ቀላል አይደለም። አንዳንዴ ኢትዮጵያ ውስጥ ያላሳለፍነውን አይነት ችግር እዚህ የምናሳልፈው ጊዜ አለና ይሄን ብዙዎቻችሁ ወይ ታውቁት ይሆናል ወይ ተሰሙት ይሆናልና አገሪቷ በጣም የሚያማምር ነገር አላት፣ ግን ውስጧ እንደዛ አይደለም። በጣም የሚያስጠላውን ነገር ታስተናግዳለችና መናገር የማልፈልጋቸው ብዙ አይነት ነገሮች አሉ እዚህ ሀገር። በጣም የሚያስጠሉ አይነት ነገሮች አሉና እኔ ሰልችቶኛል፣ በእውነት ሰልችቶኛል። ወልዶ መሰደድ የሚያስከፍለው ዋጋ አለው። ለቤተሰብ መኖር የሚያስከፍል ዋጋ አለ። ሰርተን ያመጣነውን አፍርሰውብን፣ የሰራነውን ቤት አፍርሰውብን ከሀገር ጋር የመጣ ነገር ነው ብለን የጀመርነውን ህልማችንን አበላሽተውብን ድጋሚ ያሰደዱን። ይሁን ከሀገር ጋር የመጣ ነው ብለን የተሻለን ነገር ፍለጋ መተን፣ ግን ያየሁት እኔ ትክክል አይደለም። የሆነ ነገር አለ ወይ ያልገባኝ ነገር አለ ወይ ሀገሪቷን አልወደድኳትም ወይ ደግሞ ለእኔ ብቻ አይደለም መሰለኝ ለብዙዎች ያልተሳካ ኑሮ እየኖሩ ነው። ግን ራሳቸው ብዙ ጊዜ አውጥቶ እንደዚህ አይናገሩም እና ብዙ የሚያስጠላ ነገር አለ እዚህ ሀገር ላይ። በእውነት በጣም ብዙ የሚያስጠላ አይነት ነገሮች አሉ። ተስፋችንን አጨልሞብናል። ብዙ ነገር ሰርተን ተወስዶብናል። ግን ያም ሆኖ ከሀገር ጋር የመጣ ነገር ነው ብለን ተቀብለን ኖረናል። አሁን ግን በህይወት ላይ የመጣ ነገር ነው የሚመስለው እዚህ ሀገር። ስለዚህ ለመሞት እናቴ ቤት አልቅሳ እሷ ብትቀብረኝ ይሻለኛል። በሰው ሀገር መሞት አልፈልግም እና መምጣት እፈልጋለሁ። ኢትዮጵያ መሆን እፈልጋለሁ። ሞቴ ሀገሬ ላይ እንዲሆን እፈልጋለሁ። ሀገሬ ላይ ብዙ ያጣኋቸው ነገሮች አሉ። ብዙ ሰርቼ የፈረሰብኝ ነገር አለ። ብዙ አግኝቼ ያጣሁት ነገር አለ። ግን ከሀገር ጋር ነው የመጣው። ምንም ማድረግ አልቻልኩኝም። አሁን ምንም ነገር የለኝም። ምንም ነገር ማድረግ አልችልም እውነት ለመናገር። ግን እዚህ ሀገር የምሰራውን ሰው ቤት እዛም ሀገር ሄጄ ሰው ቤት መስራት እችላለሁ። አሁን ልቤን በጣም አሸንፈዋለሁ። ብዙ አይቻለሁ፣ ብዙ ተምሬያለሁ። ስለዚህ ማንኛውም ሰው የሚሰራውን ህይወት መስራት እችላለሁ። አሁን ላይ በእውነት ሰልችቶኛል፣ በጣም ሰልችቶኛል፣ አስጠልቶኛል እና ዩቱበሮች ወይም ቲክቶከሮች ልታገኙኝ ከፈለጋችሁ በዚህ ስልክ ደውሉልኝ 05 ወይ ደግሞ 0097 15 42 25 14 34 ይሄ ነው ስልኬ 0097 15 42 25 14 34 በዚህ ደውላችሁ ንገሩኝ። ያለውን ተስፋ ይሄ ነው በሉኝ። እውነት 1 ወርም 2 ወርም ስራ አግኝቼ ከሰራሁኝ የትኬቴን ከቻልኩኝ ብድግ ብዬ መምጣት እችላለሁ። ግን እናንተ እርዳታችሁን እፈልጋለሁ። ኢትዮጵያ ውስጥ ያላችሁ ቲክቶከሮች እና ዩቲዩበሮች ፕሊዝ እርዳታችሁን እፈልጋለሁ። እናንተን ማለት ነው እፈልጋለሁ።